የመጀመሪያዋን እናት ያስገኘው ማን ነው? ሔዋን። አዳም ነው ያስገኘው። ከአዳም ጎን ነው የወጣችው። ስለዚህ የእናቶች መገኛ እኛ ወንዶች አባቶች ነን፣ ቀዳሚዎች ነን። ይሄ ማለት እናቶችን ለብዙ ሺህ ዘመናት አንገት አስደፍቷል። እናንተ እኮ የተገኛችሁት ከኛ ነው ይላል እያንዳንዱ ወንድ። እውነትም ነው፣ ከግራ ጥንት በቃው መገኛ ነን። አሁን ግን እቺኛዋ እናት ይሄን ታሪክ ነው የገለበጠችው። ተገልብጧል። አሁን ያ ታሪክ አይሰራም ነው። ሁለተኛውን አዳምን ያለ አባት ወለደችው በግብረ መንፈስ ቅዱስ። ስለዚህ ወንዶች ሁሉ ተነስተው እናቶችን እናንተ እኮ የተገኛችሁት ከኛ ነው ቢሏቸው ከኛ ወገን የሆነች ቅድስት ድንግል ማርያም ሰማያዊውን ጌታ ያለ ዘር ወልዳ የለም ያለ አባት እያሉ ይመኩባታል ነው። ይሄ በጣም የሚገርምህ ነገር ነው። ሁለተኛ በሔዋን ምክንያት ርስት መውረስ ሁሉ የተከለከሉበት ጊዜ ነበረ። በዚህኛዋ እናት ግን ርስቱ ተመልሶ ገነት መንግስተ ሰማያት ገብቶ ይመኩባታል። ስለዚህ ሔዋን በዝምታ የቋጠረችውን አፍ እንዲከፈት አድርጋለች። ያቀረቀሩትን ያጎነበሱት እናቶች በሙሉ ቀና እንዲሉ አድርጋለች። የመጀመሪያዋ ሴት ሔዋን ደም አፍሳሹን ቃየልን የወለደችው። እችኛዋ እናት ቅድስት ድንግል ማርያም ደግሞ ለወገኖቹ ደሙን ያፈሰሰውን ነው የወለደችው። በጣም ልዩነት አለ ማለት ነው። ስለዚህ እናትነትን ደግሞ ተመልከት። ከቤተልሔም ሳታርፍ ወደ ምድረ ግብጽ ስደት፣ እሾሁ፣ በረሃው፣ ቃጠሎ ያ ሁሉ ሄሮድስ እስኪሞት ድረስ፣ ከዛ ደግሞ ለእናቱ እየታዘዘ እሱ ደግሞ ማደጉ፣ በእናትና በልጅ መካከል ያለውን ፍቅር አስብ። ሲያስተምር አልተለየችም። ፍቅር እስከ ቀራንዮ ነው። ቀራንዮም ላይ ነበረች። የልጅን ሞት በአይን ማየት፣ ይሄ ደግሞ በጣም ከባዱ ነው። በነፍስሽ ሰይፍ ያልፋል። በልጇ ምክንያት ያገኛት ሐዘን። እናት አዛኝ ናት። እናት ፍቅር ናት። እስከ ሞት ሁሉም ሲበተን እናቱ ነበረች እና ለሚወደው ተማሪው እነኋት እናት አለ። እንግዲህ እናት ሰጠን ነው በክርስትናው ትምህርት። ስለዚህ አንድ ሊቅ ምን አሉ? በዚህ እንደመደመው እግዚአብሔር አሉ አይኑን ሲገልጥ የተመለከታት አይኑንም ሲጨፍን ያያት ቅድስት ድንግል ማርያምን ነው ብለዋል። በጣም ትልቅ አባባል ነው። እግዚአብሔር አይኑን ገለጠ አይኑን ጨፈነ ምንድነው ሲባል እውነት ነው። ታኅሳስ 29 በከብቶች ግርግም በቤተልሔም ስትወልደው መጀመሪያ ያየው እናቱን ነው። ሌላ ማን ሊያይ ይችላል? አንድ ልጅ ሲወለድ መጀመሪያ የሚያየው እናቱን ነው። እናቱን ያየው የምትዳብሰው የምትስመው። እግዚአብሔርን በስጋ ሲገለጽ ያዩ የመጀመሪያ አይኖች የሱ አይኖች ብቻ ናቸው። የእናቱ አይኖች። ትቀፈዋለች፣ ትስመዋለች። እንዴት ሌላ ነው። ዓለምን የሚመግበውን ጌታ ጡቶችን ማጥባት አስበው ታውቃለህ? እናትነት ትንሽ ይለያል። አንደኛ በሴቶች ልማድ ለምሳሌ ድንግል ሴት ወተት የላትም፣ አታ አይወጣም። የወለዱት ግን እሷ ድንግል ሆና በቤተልሔም ጡቶች ስታጠባ፣ ይሄ በጣም ይገርም ነው። ለዚህ ነው አንድ ሊቅ ምን አለ? ኤፍሬም ሶርያዊ የያዕቆብ ዘስሩግም ፈጣሪዋ ስለሆንክ ለድንግል እናትህ ለጡቶቿ ወተት ሰጠህ ይላል። ፈጣሪዋ ስለሆንክ ነው የሰጠሃት ነው ይላል። ደግሞ ልጇ ስለሆንክ ደግሞ ከሰጠሃት ወተት መልሰ ጠባ። በጣም እኮ ዝም ብለህ አስበው እስቲ ይሄን ነገር። ልጇ ቁርኝቱም ይገርም ነው። አዎ ለአንተ ለሁሉ መጋቢ የተወሰ ወተት ሰጠች ይላል። ሰማያትን በዘረጋው ቀኝ እጅ ጡቶቿን ጨበጥ ይላልና እና ሲገልጥ ያያት እናቱን ነው። በኋላም ሲጨፍንም ያያት እናቱን ነው። ቀራንዮ ላይ እናትህን ነዋት ብሎ ለዮሐንስ ከሰጠ በኋላ አይኑን ጨፈነ፣ ተፈጸመ አለ። በቃ አለቀ። ዮሐንስን ሲጨፍን አይቶታል፣ ሲገልጽ አላየው። እነ ዮሴፍን ሲገልጽ አይቷቸው ሲጨፍን አላያቸውም። በጣም ትልቅ እናት በቃ እናት እነኋት ብሎ ለዮሐንስ ሰጥቷልና ስለዚህ እመቤታችን ሁሉም እናት ሆና ተገልጻለች። ትውልድ ሁሉ ብጽዕት ይሉኛል ካለች እናትነቷ ነው፣ ክብሯ ነው፣ ንጽህናዋ፣ ቅድስናዋ ነውና በክርስትናው ትምህርት እናትነትን ስናነሳ ቅድስት ድንግል ማርያምን ማንሳት ግዴታችን ነው። ስለዚህ ነው ብዙ ክርስቲያኖች በመዝሙራቸው ሁሉ በዝማሪያቸው ሁሉ እንደምታጽናናቸው የሚገልጹት ለዛ ነው። ለምን እነኋት እናት ተብላ ተሰጣ? እናት ካለ ደግሞ እናት ናት። ዳዊትም ምን ጽዮን ይብልሰብ ሰው እናታችን ጽዮን ይላል። ወብእሲ ተወልደ በውስቴታ በሷም ሰው ተወለደ ይላል። ስጋን ተዋህዶ ተገለጸ እሱ ነው። ስለዚህ ሰው እናታችን ጽዮን ይላል። ስለዚህ ጽዮን ናት መጠጊያ